The imposition of sanctions and the application of external pressure will not help to solve this complex problem. China calls on all parties involved to take responsible steps. በዓለም የፖለቲካ ታሪክ ውስጥ እጅግ አስፈሪ የሆነ የታይታኖች ግብግብ በአሁኑ ሰዓት በመካከለኛው ምስራቅ ሰማይ ስር እየተቀጣጠለ ይገኛል። ይህ ግብግብ በዋሽንግተንና በቴህራን መካከል ብቻ የሚደረግ ሳይሆን የዓለማችንን የኃይል ሚዛን የሚቀይር ታላቋን ቻይናን እንደ ዋና ዳኛና እንደማይበገር የብረት ጋሻ ወደ መድረኩ አስገባት ዓለም አቀፋዊ ፍጥጫ ሆኗል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በታሪክ ታይቶ የማይታወቅ የኢኮኖሚ ማዕቀብን በማወጅ ኢራንን እስከ መጨረሻው ለመደምሰስና የአገሪቱን የኢኮኖሚ ትንፋሽ ለመዝጋት ቆርጠው ተነስተዋል። ይሁን እንጂ በዚህ የትራምፕ የጥፋት ነጎድጓድ ፊት እንደ አንድ ግዙፍ ተራራ ጋሬጣ ሆና የቆመችው ቻይና የዋሽንግተንን እቅድ ክፉኛ እየፈተነችውና የዓለምን ጂኦፖለቲካ ወደማይታወቅ አቅጣጫ እየመራችው ትገኛለች። ፕሬዚደንት ትራምፕ ባስተላለፉትና ዓለምን ባነጋገረው የቁጣ መልእክትም በኢራን ላይ በማንኛውም ሀገር ላይ ተወስዶ የማያውቅ እጅግ አውዳሚ የኢኮኖሚ ማዕቀብ ዘመቻ እንደሚጀምሩ ይፋ አድርገዋል። ይህ የኢኮኖሚ ዲዳይ የተባለው ዘመቻ ኢራንን ከዓለም የንግድ የፋይናንስና የኢኮኖሚ መስመር ሙሉ በሙሉ በመቁረጥ የኢራን መንግስት ተንበርክኮ እጅ እንዲሰጥ ለማድረግ የታለመ የወረቀት ላይ የኒኩሌር ጥቃት ነው። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት ዛቻ ለኢራን ማንኛውንም አይነት የትንፋሽ መውጫ የሚሰጡ ሀገራት፣ ባንኮች፣ የአየር ማረፊያዎች፣ የንግድ ድርጅቶችና ኩባንያዎች እጣ ፈንታቸው ከኢራን የከፋ እንደሚሆን በይፋ አስታውቋል። እናንተ ማን እንደሆናችሁ ታውቃላችሁ ማለት ያስጠነቀቁት ትራምፕም የነዳጅ ኮንትሮባንድን፣ የገንዘብ ልውውጥን፣ የመርከብ ምዝገባዎችንና ደበቅ የንግድ መስመሮችን በአስቸኳይ እንዲቆሙ ትእዛዝ ሰጥተዋል። ይህ በትራምፕ በኩል የተሰነዘረ የኢኮኖሚ ማነቆ ኢራንን ብቻ ሳይሆን የቴህራን የኢኮኖሚ ደም ስር የሆነችውን ቻይናን በቀጥታ ኢላማ ያደረገ መሆኑ ግልጽ ነው። ይሁን እንጂ ትራምፕ ይህንን እጅግ አስፈሪ ዛቻ በሰነዘሩ በጥቂት ሰዓታት ውስጥ ከቤጂንግ የተሰማው ምላሽ የዋሽንግተንን ቤተ መንግስት የሚያናውጥና የትራምፕን ስልት ዋጋ የሚያሳጣ ነበረ። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን ትራምፕ ያወጁትን የኢኮኖሚ ዲዳይ በጽኑ በመቃወም ማዕቀብና ቻይና ችግሩን ከመፍታት ይልቅ ይበልጥ እንደሚያባብሰውና ዓለም አቀፍ ስርዓቱ እንደሚያናጋ ገልጸዋል። ቻይና የአሜሪካን የብቸኝነት ውሳኔና በሌሎች ሀገራት ላይ የምታሳየውን የአስገዳጅነት ፖሊሲ እንደማትቀበል በይፋ ያስታወቀ ሲሆን ጉዳዩ በዲፕሎማሲያዊና በፖለቲካዊ መንገድ ብቻ መፈታት እንዳለበት እያሳሰበች ነው። ይህ የቻይና ምላሽ ተራ የቃላት ተቃውሞ አይደለም። ይልቁንም ትራምፕ ሊጥሉት ያሰቡትን ዓለም አቀፍ የኢኮኖሚ ማነቆ ዋጋ ቢስ ሊያደርገው የሚችል ግዙፍ የፖለቲካና የኢኮኖሚ ጋሻ ነው። ቻይና የኢራን ዋነኛ ንግድ ደንበኛ፣ ትልቁ የኢኮኖሚ አጋርና የስትራቴጂክ የደህንነት ዋስትና በመሆኗ ቤጂንግ ከአሜሪካ ማዕቀብ ጎን ካልቆመች የትራምፕ የጥፋት ቀጠሮ የውሃ ላይ እኩል ሆኖ እንደሚቀርና የአሜሪካ የበላይነትም ለትልቅ ፈተና እንደሚጋለጥ ግልጽ ሆኗል። በአሁኑ ወቅት በዋሽንግተንና በቤጂንግ መካከል ያለው ግንኙነት እጅግ አስገራሚ በሆነ ውጥረትና ቅራኔ ውስጥ ይገኛል። ፕሬዚዳንት ትራምፕ በመጪው መስከረም ወር የቻይናውን ፕሬዚዳንት ዢ ጂንፒንግን ለታላቅ የመንግስት ጉብኝት በዋይት ሀውስ ሊቀበሉ ቀጠሮ ይዟል። ይህ ጉብኝት በትራምፕ የስልጣን ዘመን ውስጥ እንደ ትልቅ ዲፕሎማሲያዊ ስኬት የሚታይ ነው። ይሁን እንጂ በኢራን ላይ የታወጀው ይህ አዲስ ማዕቀብ ቻይናን በቀጥታ የሚጋፋ ነው። ትራምፕ የኢራን የነዳጅ ሀብት የሚገዙ የቻይና ግዙፍ ኩባንያዎችና የንግድ ተቋማትን ካላገዱ በኢራን ላይ የጣሉት ማዕቀብ ምንም አይነት ውጤት አይኖረውም። ነገር ግን በቻይና ተቋማት ላይ ማዕቀብ ከጣሉ ደግሞ ከፕሬዚዳንት ሺ ጋር ያላቸውን ወሳኝ ግንኙነት፣ የንግድ ስምምነትና የዓለምን ኢኮኖሚ መረጋጋት አደጋ ላይ ይጥላሉ። ይህ ሁኔታ ትራምፕን በራሳቸው በፈጠሩት ወጥመድ ውስጥ የከተታቸው ይመስላል። ቻይና ይህንን የአሜሪካን ድክመትና አጣብቂኝ ጠንቅቃ ስለምታውቅ በአሜሪካ ፊት ላለመንበርከክ ያላትን ጥንካሬ በድፍረት እያሳየች ነው። የቻይና ድራጎን በኢራን ሰማይ ላይ ጥላውን በመዝረጋት የአሜሪካን የኢኮኖሚ መብረቅ ለመመከት መዘጋጀቱ ትራምፕን ከመቼውም ጊዜ በላይ አስቆጥቷል። በሌላ በኩል በሆርሙዞች መጥለቅ ያለው ወታደራዊ ፍጥጫ ወደ ለየለትና ወደ ጦርነት እያመራ ነው። የአሜሪካ ባህር ኃይል በምስጢራዊና በከፍተኛ ጥንቃቄ የታጀበ የኢንዳን ጫይ መርከቦችን የማጀብ ተግባር እያከናወነ ይገኛል። መርከቦቹ በኦማን የባህር ዳርቻ በኩል በሚያልፈው ደቡባዊ ኮሪደር እንዲጓዙ እየተደረገ ሲሆን ይህም ከኢራን የባህር ጠረፍ ርቆ ለአሜሪካን የጦር መርከቦች ጥበቃ ለማግኘት የታለመ ነው። ከግንቦት ወር ጀምሮ ከ1000 በላይ መርከቦች በአሜሪካ ጦር ጥበቃ በወሽመጡ እንዲያልፉ ተደርገዋል። ይሁን እንጂ ይህ ጥበቃ ሰላም አይደለም። መርከቦቹ በየቀኑ ከኢራን በሚተኮሱ እጅግ ዘመናዊ ድሮኖችና ሚሳኤሎች ጥቃት እየደረሰባቸው ነው። በቅርቡም ከግሪክና ከተባበሩት አረብ ኤምሬትስ የተነሱ ግዙፍ መርከቦች በጥቃት ተመተው መርከቦቹ እንዲሰምጡ አሊያም እንዲተጉ ተደርጓል።
በዚህም የመርከብ ሰራተኞች ሕይወት አልፏል። ትራምፕ የሆርሙዞች መጠን የአሜሪካ ግዛት ብለው መጥራታቸው በዓለም አቀፍ ደረጃ ትልቅ ተቃውሞና ግርምትን ያስነሳ ሲሆን ኢራንም ይህንን እንደ ሉዓላዊነት መድፈርና እንደ ጦርነት አዋጅ ቆጥረዋለች። የባህር ላይ ፍልሚያው አሁን ወደ ደም መፋሰስ ተቀይሯል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ለውጭ ኃይላት በተለይም ለአሜሪካና ለአጋሮቿ እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ከቀጠናው በአስቸኳይና ጊዜው ሳይረፍድባችሁ ውጡ በማለት ያስጠነቀቁት አዚዚ ኢራን የቀጠናውን እያንዳንዷን እንቅስቃሴ በቅርብ እየተከታተለች መሆኗንና ማንኛውም ከአሜሪካ የተሳሳተ ስሌት በታሪክ አሰቃቂ መዘዝ እንደሚያስከትል ዝተዋል። ኢራን አዲስ የቀጠናዊ ስርዓት መፍጠሯንና የውጭ ኃይላትም ይህንን እውነታ እንዲቀበሉ አሳስቧል። ኢራን አሜሪካንን በታሪክ ለማዋረድና ትራምፕን በመጪው ምርጫ ዋዜማ ለከፋ የፖለቲካ ሽንፈት ለመዳረግ ያላትን ቆራጥነት በጽኑ እየገለጸች ነው። ይህ የቴህራን ግትርነት ደግሞ ከቻይና በምታገኘው ድብቅና ግልጽ የኢኮኖሚ የፖለቲካና የቴክኖሎጂ ድጋፍ ላይ የተመሠረተ መሆኑን ብዙ ተንታኞች ይስማማሉ። ቻይና ለኢራን የምትሰጠው ድጋፍ ለትራምፕ ማዕቀብ ትልቁ ማርከሻ ሆኗል። በዚህ አስፈሪ ፍጥጫ መካከል ያለው የሰው ልጅ ሕይወት ዋጋም እጅግ እየናረና አሳዛኝ እየሆነ መጥቷል። የፔንታጎን የቅርብ ጊዜና ይፋዊ መረጃ እንደሚያመለክተው ከኢራን ጋር በተፈጠረው ግጭት የአሜሪካ ወታደራዊ ጉዳት ቁጥር ከ750 በላይ ሆኗል። ኤፒክ ፉሪ በተባለው ወታደራዊ ዘመቻ ውስጥ 18 የአሜሪካ ወታደሮች ሕይወታቸው ያለፈ ሲሆን ከ757 በላይ የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። ይህ አሃዝ በአሜሪካ ኮንግረስ ውስጥ ትልቅ ውዝግብና ድንጋጤ የፈጠረ ሲሆን የትራምፕ አስተዳደር ለጦርነቱ የሚፈልገውን ተጨማሪ ቢሊዮን ዶላር በጀት ለማግኘት በሴኔት ፊት ከባድ ሙግት እያደረገ ይገኛል። ጦርነቱ በወታደራዊ መስክ ብቻ ሳይሆን በዲፕሎማሲያዊና በኢኮኖሚ መስክም የአሜሪካንን ታላቅነት እየፈተነ ይገኛል። ፔንታጎን መረጃዎችን በማቀናበርን ላይ ቴክኒካዊ ችግር ነበረብኝ ቢልም የወታደሮቹ ደም መፍሰስ ግን በዋሽንግተን ላይ ያለውን ፖለቲካዊ ጫና አክብዶታል። ትራምፕ የጀመሩት የኢኮኖሚ ማነቆ ስትራቴጂ ትልቅ ፈተና የገጠመው ከቻይና ብቻ ሳይሆን ከአሜሪካ የረጅም ዘመን ወዳጆችም ጭምር ነው። ፕሬዚዳንቱ የረጅም ዘመን ስልት አጋራቸው የሆነችውን ኦማንን ጥሩ ካልሆናችሁ ቦምብ እጥልባችኋለሁ ብለው መዛታቸው አሜሪካ በዓለም አቀፍ ደረጃ ያላትን የሞራል የበላይነትና ዲፕሎማሲ ተሰሚነት ክፉኛ ነክቶታል። ቻይና ይህንን ክፍተትና የአሜሪካንን መገለል በመጠቀም ራሷን እንደ ሰላም አስከባሪ፣ እንደ ምክንያታዊ ኃይልና እንደ ዓለም አቀፍ ዲፕሎማሲ መሪ አድርጋ በማቅረብ የአሜሪካንን የአንድዮሽ ውሳኔ የምትቃወም ብቸኛ ኃይል ሆና ብቅ ብላለች። የቻይና የውጭ ጉዳይ ሚኒስቴር የኃይል እርምጃና ጫና ችግር አይፈታም ማለቱ ለትራምፕ ግልጽ የሆነ የዲፕሎማሲ ንቀት መልእክት ነው። ቤጂንግ ለኢራን የኢኮኖሚና የፖለቲካ ዋስትና በመስጠት የአሜሪካንን ማዕቀብ ወደ ተራ ወረቀትነትና ውጤት አልባ ዛቻ እየቀየረችው ነው። በትራምፕና በሺ ጂንፒንግ መካከል ያለው ፍጥጫ የዓለምን የወደፊት ዕጣ ፈንታ የሚወስን ታሪካዊ ክስተት ሆኗል። ትራምፕም የኢራን ኢኮኖሚ ለማድቀቅና መንግስቱን ለመጣል እንደ ታላቅ ድል አድራጊ ሆኖ ለመውጣት ቢመኙም ቻይና ግን የኢራን ውድቀት ማለት በመካከለኛው ምስራቅ ያላት ስትራቴጂካዊ ተጽዕኖ ማክተም መሆኑን ስለምታውቅም እስከ መጨረሻ የደም ጠብታ ድረስ ለመፋለም ተዘጋጅታለች። የቻይና ባንኮችና የነዳጅ ኩባንያዎች የአሜሪካንን ማስፈራሪያ ችላ በማለት ከኢራን ጋር ያላቸውን የቢሊዮን ዶላር ልውውጥ ከቀጠሉ ትራምፕ ቻይና ላይ ማዕቀብ ለመጣልና ከፕሬዚደንት ሺ ጋር ያላቸውን ቀጠሮ ለመሰረዝ የሚደፍሩት እስከምን ድረስ ነው ከሚለው ጥያቄ የአሜሪካን ፖሊሲ አውጪዎች በጭንቀት እያራዳ ይገኛል። ቻይና በዚህ ፍጥጫ ውስጥ እንደ አንድ ግዙፍ የቼዝ ተጫዋች የአሜሪካንን እያንዳንዱ እርምጃ አስቀድማ በመገመት መከላከያዋን አጠናክራለች። ይህ የኢኮኖሚ ዲዳይ እንደ ትራምፕ እቅድ ሳይሆን እንደ ቻይና ፍላጎት እየተመራ ያለ ይመስላል። ቻይና የአሜሪካንን ግፊት በዲፕሎማሲያዊና በኢኮኖሚያዊ ጋሻ በመከት ኢራን በጽናት እንድትቆም አድርጋለች። በአሁኑ ወቅትም ዋሽንግተን በሁለት ሰዓት መካከል ትገኛለች። በአንድ በኩል ከኢራን ጋር የሚደረግ የለየለትና ደም አፋሳሽ ወታደራዊ ጦርነት፣ በሌላ በኩል ደግሞ ከቻይና ጋር የሚደረግ ዓለም አቀፍ የኢኮኖሚ ፍጥጫ። ትራምፕ የትኛው እንደሚመርጡ ባይታወቅም ቻይና ግን በኢራን ጉዳይ ላይ ያላትን አቋም በሀብትም በጉልበትም ለማስጠበቅ ያላትን ቁርጠኝነት ለዓለም አሳይታለች። የቤጂንግ ዲፕሎማሲ ብልሃት ትራምፕን ወደ ግድግዳው አስጠግቷቸዋል። በተጨማሪም የትራምፕ አስተዳደር በሀገር ውስጥ ካለው ፖለቲካዊ ጫና ጋር እየታገለ ይገኛል። በመጪው የዳር ወር አጋማሽ ምርጫ ለትራምፕ የስልጣን ቀጣይነት ወሳኝ ምዕራፍ ነው። ኢራን ይህንን ድክመት በመጠቀም በሆርሙዞች ላይ የምታደርገውን ጥቃትና እንዲሁም እርምጃ በማጠናከር የዓለም የነዳጅ ዋጋ እንዲጨምርና የአሜሪካ መራጮች በትራምፕ ላይ እንዲቆጡ ለማድረግ እየሰራች ነው። ቻይናም ይህንን የኢራን ስልት በዝምታ እየደገፈች ትገኛለች። ትራምፕ ሁኔታው በጣም ጥሩ ነው ቢሉም
በነዳጅ ማደያዎች ያለው የዋጋ ጭማሪና በዋሽንግተን ጎዳናዎች የሚሰማው ተቃውሞ ግን ሌላ ታሪክ ይናገራል። ቻይና በዚህ የፖለቲካ ቁማር ውስጥ ኢራንን እንደ መሳሪያ በመጠቀም አሜሪካንን በማዳከም ላይ ነች። የሆርሙዝ ወሽመጥ አሁን የሞት ኮሪዶር ሆኗል። የአሜሪካ ባህር ኃይል 20 የሚሆኑ የጦር መርከቦችን በኦማን ባህር ውስጥ ያሰፈረ ቢሆንም የኢራን ድሮኖች ግን አሁንም የአሜሪካንን ጥበቃ ጥሰው የነዳጅ መርከቦችን መምታታቸውን ቀጥለዋል። የአሜሪካ የጦር መርከቦችን አውሮፕላኖች በየደቂቃው በሚሰነዘረ ጥቃት ውስጥ ሆነው ጥበቃ ማድረጋቸው ለወታደሮቹ ከፍተኛ ድካምና ስጋትን ፈጥሯል። በተለይም በባህሬን የሚገኘው የአሜሪካ ባህር ኃይል ጣቢያ በጥቃት በመጎዳቱ የአቅርቦት መርከቦች እስከ ዲያጎ ጋርሻ ድረስ ረጅም ርቀት እንዲጓዙ መገደዳቸው የአሜሪካን ወታደራዊ አቅም እየፈተነ ይገኛል። ይህ ሁሉ ኪሳራና ስቃይ የሚደርሰው ደግሞ ቻይና ለኢራን በምትሰጠው የዲፕሎማሲ ዋስትና ምክንያት ጦርነቱ ሊቆም ባለመቻሉ ነው። ትራምፕ ያወጁት የጥፋት ቀጠሮ የቻይናን ግድግዳ አልፎ ኢራንን ማድቀቅ ይችል ይሆን የሚለው ጥያቄ አሁንም ምላሽ አላገኘም። ሆኖም ግን ቻይና በኢራንና በአሜሪካ መሃል የፈጠረችው ጫና ትራምፕን ከዚህ ቀደም ከገጠሟቸው ፈተናዎች ሁሉ የከፋና እጅግ አደገኛ ሆኖባቸዋል። ቻይና ለኢራን የምትሰጠው የገንዘብና የቴክኖሎጂ ድጋፍ እንዲሁም በዲፕሎማሲው መድረክ የምታሳየው ጽናት ትራምፕን ወደማይፈልጉት ድርድር አሊያም ወደማይወጡት የኢኮኖሚ ጦርነት ሊከታቸው ይችላል። የቻይና ድራጎንና የአሜሪካውን እስር በመካከለኛው ምስራቅ ምድር ላይ የሚያደርጉት ፍልሚያ የዓለምን የታሪክ አቅጣጫ የሚቀይር ይሆናል። በመጨረሻም ይህ የትላልቅ ኃይላት ፍጥጫ ዓለምን ወደማይታወቅ ጥልቁ እየመራት ነው። በትራምፕ የኢኮኖሚ ጦር መሳሪያና በቻይና የዲፕሎማሲ ጥንካሬ መካከል የሚደረገው ግብግብ የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን የኃይል አስተላለፍ ለዘላቂው ሊቀይረው ይችላል። ቻይና በኢራንና በአሜሪካ መሃል የፈጠረችው ጫና ትራምፕን ከዚህ ቀደም ከገጠሟቸው ፈተናዎች ሁሉ የከፋና እጅግ አደገኛ የሆነባቸው ጉዳይ ሆኗል። የጥፋት ቀጠሮ ተቀርቧል። ነገር ግን አጥፊውና ጠፊው ማን እንደሚሆን የሚወስነው በዋሽንግተን የሚተላለፉ ትዕዛዞች ሳይሆኑ በቤጂንግ የሚወሰዱ እርምጃዎች ሊሆኑ እንደሚችሉ ከወዲሁ እየታየ ነው። ዓለም ይህንን የታሪክ ሂደት በታላቅ ስጋትና ድንጋጤ እየተመለከተችው ነው። ጦርነቱ ገና አልተጠናቀቀም። ነገር ግን የቻይና ሚና በዚህ ጦርነት ውስጥ እንደ ወሳኝ ገላጋይ ሳይሆን እንደ ወሳኝ ተፋላሚ ብቅ ማለቱም የአሜሪካን የበላይነት የመጨረሻ ምዕራፍ ሊያበስር እንደሚችል ብዙዎች እየተነበዩ ነው።